በቀን 3 ጊዜና ከዚህ በላይ መደዋወል አለባችሁ። ዲስታንስ ሪሌሽንሺፕ ውስጥ ያላችሁ እግዚአብሔር አገናኝቷችሁ ፍቅራችሁ ደግሞ ወደ ትዳር ተቀይሮ ትዳር ከሆነ ደግሞ አገናኝቷችሁ በብዙ ፍቅር የምትኖሩበትን ጊዜ ያፍጥንላችሁ ብዬ እመኛለሁ። This is Yetnaya Dester official YouTube channel. Subscribe, like and share. ሰላም እንዴት ቆያችሁ? ሰላማችሁ ብዝት ይበል። ዛሬ የምንመለከተው ሎንግ ዲስታንስ ሪሌሽንሺፕ ውስጥ ያላችሁ ሰዎች ማድረግ ያለባችሁን እጅግ በጣም አስፈላጊ ነገሮችን ነው። ፍቅራችን እንዲጠናከር ፍቅራችን ሞር ቢውልድ እንዲሆን ማድረግ ያለብን ነገር አለ ማለት ነው። አንደኛው ነገር መተማመን ነው። ርቀት ፍቅር ውስጥ ያለ ሰው የግድ መተማመኑን ቢውልድ ማድረግ አለበት። አለበለዚያ የመቀጠል ቻንሱ በጣም ትንሽ ነው። እርስ በርስ አንዳችን የምንጠራጠር ከሆነ አንድ ሰው የሚናገረውን ነገር ማናምን ከሆነ ውሸት የሚመስለን ከሆነ ጥሩ አይመጣም ማለት ነው። ስለዚህ በደንብ መተማመን አለብን። ይሄ አንዱን ትረስት እያደረገ በሄደ ቁጥር ባይዘወይ ሎንግ ዲስታንስ ሪሌሽንሺፓችን እየጠነከረ ነው የሚመጣው ማለት ነው። ስለዚህ እንደፈለግን በፈለግን ሰዓት ስለማንገናኝ እንደሱ ስለማይሆን በደንብ መተማመን ያስፈልጋል ማለት ነው። በየትኛው ሁኔታ የት ነበርክ እንዲህ ኦኬ እሺ ብሎ መተማመን ያስፈልጋል። የት ነበርሽ ሲባል እንደዚህ ሆኜ ሲባል ሁሉንም ነገር ማመን አለብን ማለት ነው። ማናምን ከሆነ የምንጠራጠር ከሆነ ግን ይሄ ፍቅሩ የመቀጠል ሁኔታው በጣም ትንሽ ነው። በጣም የምትዋደዱ ብትሆኑም በጣም የምትፈቃቀሩ የምትከባበሩ ብትሆኑ እንኳን ፍቅራችሁ እየሻከረ ነው የሚመጣው። እለት እየቀነሰ ነው የሚመጣው። ስለዚህ አንደኛው እና ዋነኛው ነገር ብዬ እኔ ያስኩት መተማመንን ነው ማለት ነው። እርስ በርስ ማንተማመን ከሆነ ጥሩ አይመጣም። እንኳን አይደለም ሎንግ ዲስታንስ ሪሌሽንሺፕ ቅርብ እንኳን ሆነን አጠገብ ለአጠገብ ሆነን እንኳን ማንተማመን ከሆነ ጥሩ አይመጣም ማለት ነው። ስለዚህ ደግሞ ይሄ ርቀት የሚባለው ያው አብረን አይደለም የምንውለው የምንገናኘው ደግሞ ቶሎ አይደለም። ስለዚህ መተማመን እጅግ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ እርስ በእርስ እየተማመንን ፍቅራችንን ቢውልድ ማድረግ እንችላለን። ካልተማመንን ግን ጊዜ ማቃጠል ነው የሚሆነው። የማይተማመን ሰው ወደ ትዳር ያድጋል ማለት እጅግ በጣም ከባድ ነው። ስለዚህ እርስ በርስ መተማመን አለብን ማለት ነው። ሁለተኛው ደግሞ ያው የርቀት ፍቅር ላይ አይደል ያላችሁ። ስለዚህ ቢያንስ በቀን 3 ጊዜና ከዛ በላይ መደዋወል አለባችሁ። እንዴ አላበዛሽውም እንዴ እንዳትሉ፣ ይሄ ቢያንስ ነው ማለት ነው። ስለዚህ ከዛ በላይ ሊሆን ይችላል፣ 20 ጊዜም ሊሆን ይችላል፣ 10 ጊዜም ሊሆን ይችላል። በተለያዩ አጋጣሚዎች መደዋወል ነው ያለባችሁ። ከስንት አንዴ ነው። ምክንያቱም በድምጽ ብቻ ነው የምትገናኙት ወይም ደግሞ ቪዲዮ ኮል ነው የሚሆነው። ስለዚህ በአካል ስለማትገናኙ ቶሎ መደዋወሉ ሞር ፍቅራችሁን ቢውልድ እያደረጋችሁ እንድትሄዱ፣ ሞር እየተሳሰባችሁ አንዳችሁን እያሰባችሁ እንድትሄዱ ነው የሚያደርገው። ነገር ግን አንደኛ በአካል ሳትገናኙ ቀርታችሁ ሲቀጥል ደግሞ በስልክ ከሳምንት አንዴ ከ3 ቀን አንዴ እየተገናኛችሁ ስትሄዱ ፍቅራችሁ በጣም እየተራራቀ ነው የሚመጣው። ስለዚህ ቢያንስ በቀን 3 ጊዜ ቢዚ ልትሆኑ ትችላላችሁ፣ ግን ትተኛላችሁ አይደል? ቢያንስ ከምትተኙበት 10 ደቂቃ ሰጣችሁ ምግብ ትበላላችሁ አይደል? እየበላችሁ እየጎረሳችሁ ቢያንስ 5 ደቂቃ እየሰጣችሁ ማውራት አለባችሁ ማለት ነው። ይሄ በትንሹ ነው ባይዘው። ከዛ በላይ ነው መሆን ያለበት እንደውም ብዬ ማምነውና ከዛ በላይ ነው መሆን ያለበት። ነገር ግን በትንሹ ከ3 እና ከዚያ በላይ ጊዜ መደዋወል አለባችሁ ማለት ነው። እንደዛ ካልሆነ ግን ፍቅራችሁ ቢውልድ እየሆነ አይመጣም። የሆነ እየተራራቃችሁ ነው የምትመጡት። በደንብ እየተሳሰባችሁ አትመጡም። እየተረሳሳችሁ ነው የምትመጡት። በአካል ስለማትተያዩ እየተረሳሳችሁ ነው የምትመጡት። ፍቅራችሁ እየሻከረ ነው የሚመጣው። ስለዚህ በደንብ ፍቅራችሁን አጽንታችሁ ጸንቶ እንዲቆም ከፈለጋችሁ ቢያንስ 3 እና ከዛ ጊዜ በላይ መደዋወልን በፍጹም እንዳትረሱ። ሌላው ደግሞ ይሄ ስትጣሉ ያው ግጭት ይኖራል አይደለ? በሰው መካከል ብዙ ጊዜ እለዋለሁና ግጭት ይኖራል እና በምትጣሉበት ሰዓት ስልክ ብሎክ አትደራረጉ በፍጹም። ሎንግ ዲስታንስ ሪሌሽንሺፕ ውስጥ ያለ ሰው በአካል መጥቶ ሊያገኛችሁ ላይችል ይችላል። የሆነ አጋጣሚው ትንሽ ሊሆን ይችላል። የምትገናኙበት መንገድ ስልክ ነው፣ በመደዋወል ነው፣ ቪዲዮ ኮል በመደራረግ ነው። ስለዚህ ያንን ደግሞ ብሎክ ካረጋችሁ ሞር መረሳሳት ነው የሚመጣው፣ ሞር ጋፕ ነው የሚፈጠረው እናንተ መካከል። ስለዚህ በፍጹም ብሎክ እንዳትደራረጉ። ብሎክ ማድረግ የለባችሁም። እርስ በርስ አንዳችሁን ብሎክ እንዳታደርጉ። ይሄ በፍጹም ስህተት ነው። በእውነት ብሎክ መደራረግ
እንድትረሳሱ ያደርጋችኋል። የገነባችሁት ፍቅር እየቀነሰ እየመነመነ እንዲመጣ ነው የሚያደርጋችሁ። ስለዚህ በፍጹም እንደሱ እንዳታደርጉ። አራተኛው ደግሞ በምትጣሉበት ሰዓት ጥላችሁን ከ15 ቀን በላይ አታቆዩት። ምክንያቱም እንዳልኳችሁ በአካል የምትገናኙበት ኦፖርቹኒቲ በጣም ጠባብ ነው። ስለዚህ ተጣልታችሁ ደግሞ ከ15 ቀን በላይ የምታቆዩት ከሆነ እየተረሳሳችሁ ነው የምትመጡት። የምትተሳሰቡበት ጊዜ እያነሰ ነው የሚመጣው። ስለዚህ ቢያንስ ከ15 ቀን በላይ አታቆዩት ጥላችሁን ወይም ደግሞ ግጭታችሁን ቶሎ ሪዞልቭ ለማድረግ መሞከር አለባችሁ። አለበለዚያ ግን እንዳልኳችሁም እየተረሳሳችሁ ነው የምትመጡት ማለት ነው። ስለዚህ በፍጹም ተጣልታችሁ ቢያንስ ከ15 ቀን በላይ አታቆዩት። እንደው በአንድ ቀን ቢሆን በነጋታውን ቢሆን ትንሽ ንዴታችሁ እንደበረደ ቢሆን መልካም ነው። ነገር ግን ደግሞ እምቢ ብሎ ከሄደ ከ15 ቀን በላይ ባይቆይ መልካም ነው። አምስተኛው ነገር ደግሞ መነፋፈቃችሁን በየጊዜው ተገላለጹ። በተደዋወላችሁ ቁጥር እወድሻለሁ እንደምትባባሉት ፍቅራችሁን እንደምትገላለጹ ሁሉ መነፋፈቃችሁን ደግሞ ሁልጊዜ መገላለጽ አለባችሁ። በጣም እኮ ናፍቀሽኛል፣ በጣም ናፍቀኸኛል፣ አንተን የማገኝበት ቀን በጣም ጓጉቻለሁ፣ ያንን ቀን እጓጓለሁኝ፣ በጣም ናፍቀሽኛል፣ በጣም ናፍቀኸኛል እያላችሁ መነፋፈቃችሁን እርስ በእርስ መገላለጽ አለባችሁ። በደንብ ማለት ነው። ያው እንደዛ ሲሆን እንዳልኳችሁ ሞር እያሰባችሁ ነው የምትሄዱት። ያንን ሰው እያሰባችሁ ነው የምትሄዱት። በዛም ሳይድ ደግሞ እየተሳሰባችሁ ነው የምትሄዱት ማለት ነው። ስለዚህ በቃ እንደተነፋፈቃችሁ ይሄ ልክ ያው ብዙ ጊዜ ሎንግ ዲስታንስ ሪሌሽንሺፕ ማለት ነው በቃል ነው ያው ተግባርም ቢኖረው እንኳን በቃል ነው ብዙ ጊዜ የሚገለጸው። ስለዚህ ያንን ቃል ደግሞ ማጉደል የለባችሁም። በጣም እንደተነፋፈቃችሁ፣ በጣም እንደምትዋደዱ፣ በጣም ልትገናኙ እንደጓጓችሁ በየጊዜው መገላለጽ አለባችሁ። አንድ ጊዜ ስለነገርኩ ብቻ በቂ ነው ማለት አይደለም። ሁልጊዜ በተደዋወላችሁ ቁጥር ናፍቀኸኛል እኮ እያላችሁ መገላለጹን እንዳትረሱ ማለት ነው። ስለዚህ ይሄ ደግሞ ሞር ፍቅራችሁ እንዲጸና ያደርገዋል ማለት ነው። ሌላውና ስድስተኛው ደግሞ በምታስፈልጉበት ጊዜ ሁሉ ሰፖርት ለመደራረግ ራሳችሁን በጣም ሬዲ አድርጉ። ሰፖርት መደራረግ ሊያስፈልጋችሁ ይችላል። ምናልባት ኢሞሽናሊ ሊሆን ይችላል፣ ሜንታሊ ሊሆን ይችላል፣ ፋይናንሻሊ ሊሆን ይችላል። በተለያዩ አይነት ሁኔታዎች የምታስፈልጉበት አይነት ኦፖርቹኒቲ ሰፋ ያለ ነው ማለት ነው። ስለዚህ ሴንሲቲቭ ጎናቸውን የማይችሉበትን ጎን ሁሉ ሲነግሯቸው ሰፖርት ለማድረግ ራሳችሁን በደንብ ሬዲ ማድረግ አለባችሁ። በጣም ሬዲ እንደሆናችሁ ስትነግሯቸው ሞር እየተገነባ ነው የሚሄደው ፍቅራችሁ እንዳልኳችሁ ማለት ነው። ያው ሁሉ ጎላችን ምንድን ነው? ፍቅር እየተገነባ ፍቅር እያደገ ወደ ትዳር እንዲገባ ትዳርም ከገባ በኋላ እንዲቀጥል እስከ ዕለተ ሽምግልና ድረስ እንዲቆይ እንዲጸና ነው የሚፈለገው። ስለዚህ ያ ደግሞ እርስ በርስ ሰፖርት መደራረጋችሁ እንዲቀጥል ነው የሚያደርገው። አለበለዚያ ግን ልክ በቃ ርቀት ላይ ነው ያለው፣ ስለዚህ ምንም ባረግ ዋጋ የለውም ማለት ተገቢ አይደለም ማለት ነው። ስለዚህ እርስ በእርስ በደንብ መተሳሰብ፣ አንዳችሁን ሰፖርት ለማድረግ በጣም ሬዲ መሆን፣ ይሄ ሪሌሽንሺፓችሁ ደግሞ ኮምፎርት ዞናችሁ እንደሆነ በደንብ ማሰብ፣ እንደሱ ስታስቡ እንደሱ እያሳደጋችሁ ስትመጡ ደግሞ ሰፖርት መደራረጉ በተለያየ አይነት ሁኔታ መደጋገፉ ይመጣል ማለት ነው። ስለዚህ እንደሱ ሲሆን ደግሞ ፍቅራችሁ የሆነ ጎልን ይመታል ማለት ነው። ስለዚህ ይህንን ነገር እንደ ፖይንት ይዛችሁ እጅግ በጣም በምታስፈልጉበት ሰዓት በቃ አለው ልክ በአካል ካለ ሰው በላይ እንደውም ማለት ነው። ይሄ በአካል ካለ ሰው በታች ሳይሆን በአካል ካለ ሰው በላይ ራሳችሁን በደንብ ሬዲ አድርጋችሁ ለዛ ሰው መቅረብ አለባችሁ። እንደዛ ሲሆን በቃ ትረስታችሁን ቢውልድ እያደረጋችሁ ነው የምትመጡት። ያላችሁን የፍቅር ጥንካሬያችሁን እያሳደጋችሁ ነው የምትሄዱት። ስለዚህ ይህንን ነገር በደንብ አስምራችሁ ያዙልኝ ለማለት እወዳለሁኝ። እጅግ በጣም እወዳችኋለሁ። ሎንግ ዲስታንስ ሪሌሽንሺፕ ውስጥ ያላችሁ እግዚአብሔር አገናኝቷችሁ ፍቅራችሁ ደግሞ ወደ ትዳር ተቀይሮ ትዳር ከሆነ ደግሞ አገናኝቷችሁ በብዙ ፍቅር የምትኖሩበትን ጊዜ ያፍጥንላችሁ ብዬ እመኛለሁ። በጣም አመሰግናለሁ። ሰብስክራይብ ማድረግ አይረሳ። አሁንም ደህና ቆዩልኝ። This is Yetneya Dester official YouTube channel. Subscribe, like, and share.